ያውላችሁ ግራፊክ ዲዛይን ማለት በጣም ሲምፕል ነገር ነው። እኛ ግን ድሮ የምናስበው ግራፊክ ዲዛይን በጣም ትልቅ ነገርና ከባድ ነገር እንደሆነ ነበር። ለፈረንጆች ብቻ ነበር የተሰጠ የሚመስለን ነበረው። ግን አሁን ላይ ግራፊክ ዲዛይን ማለት በጣም ሲምፕል የሆነ ስራ ነው። ለዛው ማለት ነው ኦንላይን ላይ ማታውቁት ሰው እየመጣ እንዲያሰራችሁ አንድ ሎጎ ሰርታችሁ እስከ 5000 እስከ 10000 የምታስከፍሉት ማለት ነው። እንዴት መሰላችሁ? ግራፊክ ዲዛይን የሚሰራው በኮምፒውተር ብቻ አይደለም። ከኮምፒውተር ባልተናነሰ መንገድ በስልክ ይሰራል። እንዴት ነው በስልካችን ሶፍትዌሮች አግኝተን ፎንቶች እና ቴምፕሌቶች አግኝተን እንዴት ነው መስራት የምንችለው የሚለው ዛሬ በዚህ ቪዲዮ በአጭር ቪዲዮ ማሳያችሁ ይሆናል። ከእናንተ የሚጠበቀው ይሄ ቪዲዮ እስከ መጨረሻው ማየታችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንሂድ። ልክ እኛ እንደምንሰራቸው የሚያማምሩ ግራፊክሶች በስልካችሁ ለመስራት አንደኛ የሚያስፈልጋችሁ ይሄኛው አፕ ነው። ይሄን አፕ ኢንተርፌሱ ይሄን ይመስላል። ለምሳሌ እዚህ ጋር የተወሰኑ ነጥቦች ላሳያችሁ። ስለዚህ አፕ ሙሉ ቪዲዮ ሰርች ያለው ስክሪን ላይ እንደምትመለከቱት ታች ወርዳችሁ መመልከት ትችላላችሁ። ቻናሌን በደንብ እፈትሹት። ብዙ ቪዲዮዎች አሉ ስለዚህ አፕ ሰሩት ማለት ነው። ስለዚህ አፕ ስንመለስ ለምሳሌ ፊት ለፊት ላይ የቴክስት ቱር አለው። ይሄን ስንነካ ቴክስት ለመጻፍ እዚህ ጋር እንችላለን ማለት ነው። እዚህ ጋር ፕላስ ምልክቱ ነክታችሁ የፈለጋችሁትን ቴክስት እዚህ ጋር መጻፍ ትችላላችሁ። ለምሳሌ እዚህ ጋር አንድ ጥቅስ ጽፌ ላሳያችሁ። እዚህ ጋር አበበ ብለን ብንጽፍ ለምሳሌ እዚህ ጋር እንደምትመለከቱት ይሄን አጥፋው። ይሄን ለማጥፋት እዚህ ጋር ድሌት የምትላለች እቺን ድሌት እናደርጋትና ከዛን እቺን አበበ የሚለውን እናሰፋዋለን። ይሄ እንዲካሰፋን በኋላ ምንድነው የምናደርገው መሰላችሁ? እዚህ ጋር ለእናንተ ለማሳየት ያህል ነው ቀላል እንደሆነ። እዚህ ጋር ፎንት ሚል ወደታች ስክሮል ስናደርገው ፎንት ሚላል እዚህ ጋር እንደምትመለከቱት ፎንት ሚለውን ተነካላችሁ። ከዛ ይሄን ስትነኩት ማይ ፎንት ሚላል እዚህ ጋር መሀል ላይ ማለት ነው። ማይ ፎንት ማለት የኔ ፎንት ወይ ደግሞ እናንተ ዳውንሎድ ያደረጋችሁት ፎንት ከጉግል ሊሆን ይችላል፣ ከቴሌግራም ሊሆን ይችላል እና እሱን የምትፈልጉት ፎንት እዚህ ጋር ትመርጣላችሁ። ከዛ ኦኬ ትላላችሁ ማለት ነው። እዚህ ጋር እንደምትመለከቱት አበበ ብለን ጽፈናል። በነገራችን ላይ ፎንት የምትፈልጉ በነፃ ማለት ነው ቴሌግራም ቻናል ላይ ማሂር ግራፊክስ ብላችሁ ሰርች አድርጉ። ከ4200 በላይ ሰብስክራይብ ያለው ቻናል አለኝ ቴሌግራም ላይ። እዛ ላይ ሙሉ ፖስት አድርግላችኋለሁ። ይሄንንም ፎንት በነፃ ሰጥቻችኋለሁ ማለት ነው። ምን መሰላችሁ? ይሄን እንዲከሰራን በኋላ እዚህ ጋር ባክግራውንድ መቀየር አለብን። እዚች ጋር ባክግራውንድ እንቀይራለን። እዚህ ጋር ሳይሆን ሶሪ እዚች ጋር ነው የምንቀይረው፣ እዚህ ጋር ማለት ነው። ባክግራውንድ እዚህ ጋር እንደምትመለከቱት በተለያዩ ከለሮች እንቀይራለን። እኛ የምንፈልገው ይሄኛው ለጊዜ ይሄኛው ይሁንና እዚህ ጋር ይሄን ክሬት እናደርገዋለን። እንደምትመለከቱት እዚች ጋር ይሄን ሰርተናል። ነገር ግን ዝም ብለን እዚህ ጋር ድጋሚ ቴክስት እንጽፋለን። እዚህ ጋር እንመለስና ቴክስት እንጽፋለን። ከአበበ ክሬቲቭ ብለን እንጽፋለን። ምንድነው መሰላችሁን ያው ነጥቤ ዋናው ነጥቤ ይሄ አፕሊኬሽን በጣም ሲምፕል እንደሆነ ሰዎች ለምን እንደሆነ አላውቅም ይፈሩታል፣ ግን በጣም ሲምፕል እንደሆነ ለማሳየት ነው። ገባችሁ? እዚህ ጋር ፎንት የሚለውን እንደቀደሙ ትነካላችሁ ጽሁፍ ከጻፋችሁ በኋላ። ከዛ መቀጠል እናንተ የምትፈልጉት ፎንት ካለ ከሌለም ደግሞ እዚህ ጋር እንደምትሉ እንግሊዝኛ ፎንት አሉት። እዚህ ጋር የምትመርጡት ፎንት መምረጥ ትችላላችሁ። እንደምትመለከቱት እኔ ይሄን ፎንት መርጭ ያለው። ከዛ መቀጠል ክሬቲቭ የሚለውን እንዲነተል ትንሽ እናደርገዋለን። ስለዚህ እንደምትመለከቱት እዚህ ጋር ይኸው በቀላሉ ሎጎ ወርት ኦልሬዲ በቃ የአንድ ሰው መለያ ወይ ደግሞ ብራንድ ሎጎ ሰርተናል ማለት ነው። ምን መሰላችሁ? ይሄ አፕ ካየን በኋላ ሌላ ደግሞ እዚህ አፕ ላይ የምታገኙት ምንድን ነው? ኢሜጆችን እንዴት ሼፖችን እንዴት መስራት እንችላለን። እዚህ ጋር የሼፕ ምልክት አለ 5 ማዕዘን፣ እሱን ትነካላችሁ። ከዛ መቀጠል እዚህ ጋር ኢምፖርት የሚል አለ። ኢምፖርት የሚለው ፎቶ ከጋር ያላችሁ ወደዚህ የምታመጡበት ነው። እዚህ ጋር ደግሞ ሼፕ የሚል አለ። ምንድነው መሰላችሁ? እዚህ ጋር ሼፕ ማለት ለምሳሌ ሼፕ የሚለው ስትነኩት አያችሁት አይደለ? የተለያዩ ሼፖች እዚህ ጋር ይሄን ቀስ ስትነኩት የተለያዩ ሼፖች ይሰጣችኋል። ገባችሁ አይደለ? የተለያዩ ሼፖች ታገኛላችሁ። ስለዚህ ይሄኛው ባጭሩ ምንድነው ሼፕ ወይ ደግሞ ቅርጽ ማለት ነው። ስለዚህ ቅርጽ ይሰጣችኋል ማለት ነው። ስለዚህ እናንተ ይሄን አፕ ለዚህ ዓላማ መጠቀም ትችላላችሁ ማለት ነው። አሁን ሄደ ወደ ፒንተረስት ነው። ፒንተረስት ማለት ስክሪን ላይ የምትመለከቱት ይሄኛው አፕ ነው። ፒንተረስት ላይ ምንድነው የምትወስዱ መሰላችሁ? ለምሳሌ እኔ እዚህ ጋር የምግብ ቤት ባነር ፈለግኩኝ አይደለ? ስለዚህ ምን ያስፈልጋችኋል? ፎቶ። የምን ፎቶ? የምግብ ፎቶ ያስፈልጓችኋል። እዚህ ጋር ፉድ ትላላችሁ። ፉድ ስትሉ እንደምትመለከቱት እዚህ ጋር የተለያዩ ምግብ እንደምትመለከቱት ያመጣላችኋል። ነገር ግን እናንተ የምትፈልጉ የኢትዮጵያ ከሆነ ኢትዮጵያን ፉድ ትላላችሁ። ኢትዮጵያን ፉድ ትላላችሁ። እንደምትመለከቱት በየአይነት ስጋ ሳይቀር እዚህ ጋር እንደምትመለከቱት በሚያምር ኳሊቲ ኤችዲ ጥራት ነው። በነገራችን ላይ ቡና ሳይቀር በሚያምር ፎቶ ይሰጣችኋል። እንዴት ነው ዳውንሎድ አድርጋችሁ የምትጠቀሙት የሚለው ላሳያችሁ። ለምሳሌ እዚች ጋር ይሄን ቡና ማውረድ ከፈለጋችሁ ቡናውን አንዴ ትነኩታላችሁ ማለት ነው። ይሄኛው ቡና ለምሳሌ ከፈለግን ቡናው አንዴ እነካለን። ከዛ በመቀጠል ጫን አድርገን እንይዘዋለን ቡናውን እንዲህ ሲኒውን። ወይ ደግሞ እዚህ ጋር ላሳያችሁ አንዴ ሶሪ። እዚህ ጋር
የሶስት ማዕዘን የሶስት ነጥብ ምልክት አለች እዚች ጋር ሶስት ነጥቧን ስነካት እንደምትመለከቱት ዳውንሎድ የሚላል እዚች ጋር ይኸው ዳውንሎድ ላሳያችሁ ደግሜ ላሳያችሁ አሁንም ይቅርታ ይኸው ዳውንሎድ ቀጥታ ይሄን ስትነኩት ወደ ጋለሪያችሁ ሴቭ ይደረጋል ማለት ነው። ስለዚህ ይሄኛው አፕ የምንጠቀመው ምንድነው ለምትፈልጉት አይነት አፕሊኬሽን የሚሆን ሪከመንድ ያደርጋችኋል። ፎቶም ይሁን የምትፈልጉት አይነት ፖስቸርም በነፃ በአሪፍ ባክግራውንድ ይሰጣችኋል። የምትፈልጉት አይነት ባክግራውንድ ይሰጣችኋል። ቀጣይ ደግሞ የምንሄደው በጣም የሚያስፈልጋችሁ ወሳኙ አፕሊኬሽን ደግሞ ይሄኛው ነው። ይሄ አፕ ደግሞ ጥቅሙ ምንድነው መሰላችሁ? እዚህ ጋር ለምሳሌ ሪሙቭ ባክግራውንድ የሚል አለ ማለት ነው። እዚች ጋር ይሄ ሪሙቭ ባክግራውንድ የሚለውን ልጅቷ ምንጽር ያደርጋችሁ ማለት ነው። እሷን አንዴ ስትነኳት ቀጥታ ምንድነው የሚያደርግላችሁ መሰላችሁ? ለምሳሌ እናንተ ባክግራውንድ ያለውን ፎቶ ሰጣችሁት እሱ ቀጥታ እዚህ ጋር ፎቶ ይጠይቃል። ነገር ግን እዚህ ቅድም ያወረድነው ቡና ሰጠዋለሁ። ነገር ግን እሱ ምንድነው የሚያደርግልን መሰላችሁ? ሪሙቭ ባክግራውንድ ያደርጋል ወይ ደግሞ ባክግራውንድ አጥፍቶ ይሰጣችኋል በአሪፍ ኳሊቲ ሳይቀንስ። ይህ አፕ ስሙ ምንድነው? አዶቤ ነው። ይሄን አፕ ፕሌይ ስቶር ላይ አለ ወይም ደግሞ ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። እንደምትመለከቱት ቡናው እዚህ ጋር አያችሁት አይደለ? ባክግራውንድ የሌለው አጥፍቶ ሰጥቶናል። እዚህ ጋር ዳውንሎድ ማድረግ ነው። ስለዚህ አሁን ወደ ጋለሪያችን ቀጥታ ኤክስፖርት አድርገናል። ምኑን? ቡናውን ሪሙቭ አድርገን። ይሄ አፕ ለግራፊክ ዲዛይን በጣም ዋነኛ ተፈላጊ አፕ ነው። ስለዚህ ይሄን አፕ ግዴታ መጠቀም አለባችሁ። ሌላ ደግሞ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይኸውላችሁ ኢትዮጵያ ውስጥ ስንቱ መሰላችሁ በግራፊክ ዲዛይን ብቻ ህይወቱ እሱን ብቻ ሳይሆን ቤተሰቡን የቀየረ ሰው አለ። ይህ ማለት ግራፊክ ዲዛይን ላይ ገንዘብ አለ። ገንዘብ ያለው ግን ሰርታችሁ እንጂ በነፃ አይደለም። አንድ ኦዲየንስ ሲመጣ ከእናንተ ወይ ደግሞ የሚፈልገው ምንድን ነው? የሆነች ፈጠራ ነገር ይፈልጋል። እናንተ ያን ፈጠራ እሱ ወደሚፈልገው ፈጠራ ወስዳችሁ ሰርታችሁ ጨርሳችሁለት ታስረክቡታላችሁ። እሱ ደግሞ ከወደደው ያቺ የተስማማችሁ ፕራይስ ገንዘቡ ማለት ነው ይከፍላችኋል። ያ ገንዘብ የሚከፍላችሁ አንድ ሰው ብቻ አይደለም፣ ማወቅ ያለባችሁ። ለምሳሌ እኔ ልንገራችሁ፣ እኔ አንድ ሎጎ ስሰራ ከ5000 እስከ 7000 አሁን ላይ እየሰራሁ ያለው። ዝቅተኛው እኔ ጋር 3000 ብር ነው ሎጎ ማለት ነው። ስለዚህ አንድ ሎጎ ያሰራኝ ሰው 3000 ብር ጠይቀዋለሁ። ለምሳሌ በአመት ስንት ሰው ያሰራል? እስኪ ሂሳቡ እናንተ አይተዋለሁ። እኔ በአመት ከ100 ሰው በላይ ሰርቻለሁ እና በወር ቢያንስ 10 ሰው አሁን ላይ ከ10 ሰው በላይ በወር እየሰራው ነው። ይህ ማለት እናንተ ሳትቀጠሩ የራሳችሁ ድርጅት ከፈታችሁ ማለት ነው። ይህ ደግሞ የሚሆነው ምንድነው? ግራፊክ ዲዛይን ስትማሩና ስታውቁ ነው። ግራፊክ ዲዛይን ለመማር በጣም ሲምፕል ነገር ነው። ክፍያ አይጠየቅም፣ ነፃ ነው። እኔ ራሱ ላይ የሰራኋቸው በጣም ብዙ ቪዲዮዎች አሉ ከዚህ በፊት ማለት ነው። እዚህ ላይ እንደምትመለከቷቸው እነኚህን ተመልክታችሁ እንዴት ግራፊክ ዲዛይን በስልካችሁ እየሰራችሁ ሎጎዎችን እንዴት ሰርታችሁ ለኦዲየንሳችሁ ማስረከብ እንደምትችሉ የሚያሳዩ በጣም ብዙ ቪዲዮዎች አሉ። እነሱን ተመልክታችሁ እናንተም ግራፊክ ዲዛይን መሆን ትችላላችሁ። በቀጣይ ቪዲዮ እንገናኝ። አመሰግናለሁ።